አሜሪካ በአክራሪ ህወሓት አመራሮች ላይ ያነጣጠረ ቪዛ ማዕቀብ መጣሏን ይፋ ማድረጓን ተከትሎ ጀነራል ባጫ ደበሌ አስቸኳይ ይፋዊ መልእክት አስተላለፉ። ጀነራሉ በዚህ መልእክታቸው ጥብቅ ማስጠንቀቂያም ሰጥተዋል። ዝርዝሩን የምናስዳምጣችሁ ይሆናል። በኢትዮጵያና በኤርትራ መካከል ያለው የጂኦፖለቲካዊ ፉክክር በበረታበት በአሁኑ ሰዓት የፌዴራል መንግስቱ ስለ ባህር በር ፍላጎቱ አዲስና አስቸኳይ ማብራሪያ ሰጠ። የምትሰሙት ይሆናል። የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚሆኑ በአይነታቸው ልዩ የሆኑ 2 አነስተኛ አውሮፕላኖችን ማስገባቱን የተመለከተ አጭር መረጃ አክለናል። ግብጽና ሱዳን መሀል ነፋስ ገብቷል። የግብጽ ጦር በሱዳን ጥቃት አልቡርሃንን እንዳላስደሰተ ሲሰማም በሁለቱ ሀገራት መካከል ንግግር እየተካሄደ ስለመሆኑ ዘገባ አክለናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። አሜሪካ በአክራሪ የህወሓት አመራሮች ላይ ያነጣጠረ የቪዛ ማዕቀብ መጣሏን ይፋ ማድረጓን ተከትሎ ጀነራል ባጫ ደበሌ አስቸኳይ ይፋዊ መልእክት አስተላለፉ። ጀነራሉ በዚህ መልእክታቸው ጥብቅ ማስጠንቀቂያም ሰጥተዋል። አምባሳደር ጀነራል ባጫ ደበሌ የአሜሪካ የውጭ ጉዳይ ሚኒስትር በአክራሪ ህወሓት አመራሮች ላይ የቪዛ ገደብ ለመጣለው የወሰነውን ውሳኔ አጥብቀው አሞካሽተዋል። ጀነራሉ ይህ እርምጃ በኢትዮጵያ የተገኘውን ሰላምና መረጋጋት ለማስቀጠል ትልቅ እገዛ ነውም ብለዋል። ውሳኔ በተለይ የፕሪቶሪያን ሰላም ስምምነት በተሟላ ሁኔታ ለመተግበር ለሚደረገው ጥረት ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። ጀነራል ባጫ ደበሌ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህ ጠንካራ እርምጃ የሰላምን ለማደናቀፍ በሚሞክሩ አካላት ግልጽ መልእክት ያስተላልፋልን ብለዋል። በብዙ መስዋዕትነት የመጣውን የሰላም ሂደት ወደ ኋላ ለመመለስ አለመረጋጋትን ለመቀስቀስና ዲሞክራሲ ስርዓት ግንባታን ለማደናቀፍ የሚሰሩ አካላት በሙሉ በድርጊታቸው ተጠያቂ እንደሚሆኑ ማሳያ ነው ሲሉም ገልጸዋል። ይህ እርምጃ ለኢትዮጵያ ብቻ ሳይሆን ለአጠቃላይ አፍሪካ ቀንድ ቀጠና ዘላቂ ሰላም መገንባት ትልቅ ትርጉም እንዳለውም አብራርተዋል። በተጨማሪም ጀነራሉ በውጭ ሀገር ያለውን ጦርነት ቅስቀሳ ለሚያደርጉ ህወሓት ደጋፊዎች ጠንካራ ማስጠንቀቂያም ሰጥተዋል። በአሜሪካና በአውሮፓ የሚኖሩ ዩቲዩበሮች፣ ቲክቶከሮችና አክቲቪስቶች የጥላቻ ንግግር በማሰራጨት ግጭት ለመቀስቀስ እንደሚሰሩ ተናግረዋል። እነዚህ አካላት የሀገሪቱን ታሪካዊ የጠላቶች የፖለቲካ ፍላጎት ለማስፈጸም እንደሚንቀሳቀሱም ጭምር ጠቁመዋል። የአሜሪካ መንግስት ይፋዊ ድረ-ገጽ የቪዛ ማዕቀብን አስመልክቶ ባወጣው መግለጫ መሰረት ዋሽንግተን የሰላም ሂደት የሚያደናቅፉ ነገሮች እንደማታበረታታ ያሳያልን ብለዋል። በሰሜኑ ጦርነት ጋር በተያያዘ ስማቸው ጎልቶ የወጣው ከፍተኛ የጦር መኮንን አምባሳደር ባጫ ደበሌ ከሰሞኑ ጦርነት መቀስቀስ በኋላ በሀገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎች ዋና አስተባባሪ ሆነው ካገለገሉ በኋላ አሁን ላይ በኬንያ የኢትዮጵያ አምባሳደር ሆነው በማገልገል ላይ ይገኛሉ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የባህር በር ተደራሽነት ለሀገሪቱ የህልውናና ብሔራዊ ልማት ጉዳይ መሆኑን በመጥቀስ ለዓለም አቀፉ ማህበረሰብ ወሳኝ ማብራሪያ ሰጡ። አዲስ ስታንዳርድ እንደዘገበው ሚኒስትሩ ይህን ያሉት በለንደን ቻታም ሃውስ በተዘጋጀ የውጭ ፖሊሲ መድረክ ላይ ነው። ኢትዮጵያ በቀይ ባህር ያላትን የባህር በር ፍላጎት ጎረቤት ሀገራት እንደ ግጭት መነሻ አድርገው ቢወስዱት እንደማይገባም ያሳሰቡት ሚኒስትሩ ጥያቄው ንጹህ የኢኮኖሚና ልማት ፍላጎት መሆኑን በስፋት አብራርተዋል። ጌዲዮን ጢሞቴዎስ በለንደን ባደረጉት ንግግር የባህር በር ማጣት ኢትዮጵያ በንግድ፣ በሎጂስቲክስ፣ በኃይል ደህንነትና በረጅም ጊዜ የኢኮኖሚ ድሎቿ ላይ ከፍተኛ ተጽዕኖ ማሳደሩንም ቀጥሏል ብለዋል። የባህር መስመሮች ተደራሽነት የብሔራዊ ልማትና ጎረቤቶቻችን ጋር እርስ በርስ የመደጋገፍ ጉዳይም ነው። ይህ ጉዳይ የጦርነት ቅስቀሳ ወይንም የግጭት መነሻ ተደርጎ ሊፈረጅ አይገባም ሲሉም ሚኒስትሩ ለዓለም አቀፉ ማህበረሰብ ጥሪያቸውን አስተላልፈዋል። ይህ የውጭ ፖሊሲ ማብራሪያ ኢትዮጵያ በቀይ ባህር አካባቢ ካላት ፍላጎት ጋር ተያይዞ ለሚነሳው ቀጠናዊ ስጋቶች መንግስት መለሳለስ ማሳየቱን የሚጠቁምም ሆኗል። ይህ የውጭ ፖሊሲ ንግግር የቀረበው ቀደም ሲል የኢትዮጵያ ወታደራዊና ገዢ ፓርቲ ባለስልጣናት የባህር በርን በተመለከተ ሉዓላዊ ተደራሽነት እንዲኖረን ይገባል በሚል በተደጋጋሚ የሚሰጧቸውን መግለጫዎች ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው። በተለይም በአሁኑ ወቅት በአዲስ አበባና በአስመራ መካከል እንዲሁም በፌዴራል መንግስቱና በትግራይ ክልል መካከል የተወሰኑ ውጥረቶች ባሉበት አውድ ውስጥ የተሰጠ መሆኑ የብዙዎችን ትኩረት ስቧል። የቀይ ባህር ኮሪደር ሰፊ ጂኦፖለቲካ ፉክክር ያለበት ቦታ በመሆኑ የኢትዮጵያ አዲሱ ዲፕሎማሲያዊ አካሄድ በቀጠናው መረጋጋትን ለመፍጠር ያለመ ነውም ተብሏል። ይህ የፖሊሲ ማብራሪያ ይፋ የሆነው ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ መሆኑ ልዩ ትኩረት ተላብሶታል። በሁለቱ ወገኖች መካከል እየተደረገ ባለው ውይይት ውስጥ ከጎረቤት ሱዳን የእርስ በርስ ጦርነትና ከታላቁ ኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ በዋናነት መካተቱም ይታወቃል። የውጭ ጉዳይ ሚኒስቴር በሰጡት ማሳሰቢያ የኢትዮጵያ ፍላጎቶቿን በሰላማዊ መንገድና በዲፕሎማሲያዊ ድርድር ለማስከበር ያላትን ቁርጠኝነት ያሳየችበት መሆኑ የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ
የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚሆኑ በአይነታቸው ልዩ የሆኑ 2 አነስተኛ አውሮፕላኖችን ማስገባቱ ተሰማ። ትዊን ኦተር ክላስ 600G የሚሰኙት አነስተኛ አውሮፕላኖች አየር መንገዱ ለመጀመሪያ ጊዜ ያስገባቸው አውሮፕላኖች መሆናቸው ተዘግቧል። አጭር መንደርደሪያና ማረፊያ ብቻ የሚፈልጉ ቅልጥፍና ያላቸውና የሀገር ውስጥ የበረራ አቅምን የሚያጎለብቱ ናቸውም ተብሏል። እነዚህ 2 አዳዲስ አውሮፕላኖች የአየር ትራንስፖርት ክፍተት ባለባቸውና በመደበኛ በረራ የሚያስቸግሩ ሀገሪቱ ክፍሎችን በትራንስፖርት ተደራሽ ለማድረግ የመጡ ስለመሆናቸውም ተገልጿል። አየር መንገዱ አውሮፕላኖቹን የተረከበው ከካናዳ አምራች ደሃቭላንድ መሆኑ ሲነገር አየር መንገዱ ከካናዳ አምራች ጋር ባለፈው ዓመት በፓሪስ የአየር ትዕይንት ላይ በተፈራረመው ስምምነት መሰረት አውሮፕላኖቹን መረከቡ ተገልጿል። አየር መንገዱ አውሮፕላኖቹን የተረከበው ሐሙስ ዕለት መሆኑን አየር መንገዱ አመላክቷል። እስከ 2026 መጨረሻ ድረስ ተጨማሪ 2 አውሮፕላኖች እንደሚረከብም ዘገባው አመላክቷል። አውሮፕላኖቹ ልዩ ተልእኮና ያልተገደበ የሀገር ውስጥ የቻርተር አገልግሎት እንደሚሰጡም ይጠበቃል። ይህ በእንዲህ እንዳለ በሰሞኑ ግብጽ ጦር ድንበር ዘለል ጥቃት ላይ ከካይሮ ጋር ንግግር ሊያደርጉ ነው። ባለፈው ሳምንት የግብጽ ጦር ወደ ሱዳን ድንበር በመግባት በድሮን በእግረኛና በሜካናይዝድ ከባድ መሳሪያ የታገዘ ጥቃት ማድረሱ መዘገቡ ይታወሳል። በቀይ ባህር ግዛት የተፈጸመው ይህ የግብጽ ጦር ጥቃት በአልቡርሃን በኩል ተቃውሞ የገጠመው ነው። በማዕድን ማውጫ 2 አካባቢዎች በተደረገ በዚህ ጥቃት የተነሳ በሺዎች የሚቆጠሩ አካባቢን ጥለው የወጡ ሲሆን የግብጽ ጦር በከባድ መሳሪያ ጭምር ባደረሰው ጥቃት ውድመት ማስከተሉና በትንሹ የ17 ሰዎች መገደላቸው ተሰምቶ ነበር። በጥቃቱ መልስ የሱዳን ጦር አካባቢ እንዲገባ መደረጉን የሱዳን ምንጮች ገልጸዋል። የግብጽ ድንበር ተሻጋሪ ዘመቻ ግን ከካይሮ ጋር አጋርነት በፈጠሩት አልቡርሃን ዘንድ ቅሬታ የፈጠረ ክስተትም ሆኗል። ከግብጽ ጋር በጉዳዩ ላይ ንግግር እንደሚደረግ የአልቡርሃን አማካሪም ገልጸዋል። የሱዳን ሉዓላዊ ምክር ቤት ሱዳን ጦር ጠቅላይ አማካሪ አምጃድ ፋሪድ በድንበር አካባቢ በግብጽ ኃይሎችና በሱዳን ማዕድን አውጪዎች መካከል የተከሰተው ክስተት የግብጽን ጦር እርምጃ በሱዳንና በግብጽ መንግስታት መካከል በከፍተኛ ደረጃ ጥንቃቄ የተሞላበትና ኃላፊነት የተሞላበት አያያዝን እንደሚሻም ገልጿል። አማካሪ አክሎም በሁለቱ ሀገራት መካከል ያሉት ይፋዊ መገናኛ መስመሮች ክፍት መሆናቸውንና ተመሳሳይ ክስተት ዳግም እንዳይደገም ጉዳዩ በአሁኑ ወቅት እልባት እያገኘም ነው ብለዋል። የግብጽ ጦር የሱዳንን ድንበር ያቋረጠው በዚህ ሳምንት ማክሰኞ ንጋት ላይ ሲሆን በቀይ ባህር ግዛት ውስጥ በሚገኙ 2 የባህላዊ ወርቅ ማዕድን ማውጫ ቦታዎች ላይ የአየር ድብደባ ተፈጽሟል። በማህበራዊ ድህረ ገጾች በተሰራጩ ተንቀሳቃሽ ምስሎች ላይ የሚታዩ ማዕድን አውጪዎች ጥቃቱን የፈጸሙት ድሮኖቹ የግብጽ ጦር ንብረት መሆናቸውን ሲናገሩም ታይተዋል። ሌሎች ዘገባዎች ደግሞ የግብጽ እግረኛ ጦርና ሜካናይዝድ ኃይሎች የሱዳን ማዕድን አውጪዎችን ለማሳደድ በምድር የድንበር ጥሰት መፈጸማቸውንም ጠቁመዋል። የአልቡርሃን አማካሪ ጉዳዩ በንግግር እንጂ በርካሽ ፖለቲካ ትርፍና ፍላጎት በአፍራሽና ከፋፋይ በሆኑ አጀንዳ መፈታት አይችልም ብለዋል። በሌላ በኩል የሱዳን የፖለቲካ ኃይሎች በቀይ ባህር ግዛት በጃባላ አልቃዳ አካባቢ በባህላዊ ማዕድን አውጪዎች ላይ በግብጽ የተፈጸመው ጥቃት አስመልክቶ አስቸኳይ ግልጽና ገለልተኛ ምርመራ እንዲደረግም ጠይቋል። በጥቃቱ ሳቢያ በደርዘን የሚቆጠሩ ሰዎች መሞታቸውንና መቁሰላቸውን እንዲሁም ሌሎች በርካታ ሰዎች በተራሮችና በበረሃማ አካባቢዎች ውስጥ በሽሽት መግፋታቸውንም አክሏል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ